ከህዝቡ 205 ሚሊዮን ብር በሶስት ዙር ዕጣ ተሰብስበዋል ማለት ነው። የወጣው ወጪ ሲቀነስ እንግዲህ የ75 ሚሊዮኑ ተቀንሶ 205 ሚሊዮን ብር ከህዝቡ ተሰብስቧል። ይህ ማለት እንግዲህ የማዳም ቅመሞች እንዲሁም ሳውዝ አፍሪካን ታርጌት ያደረገ ቢዝነስ ነው። ይሄ ዊልቸር ደግሞ የሚሰጠው ሀገር ቤት ላሉ ተረጂዎች ነው። በነገራችን ላይ እርዳታው የፈለገ መልክ ቢኖረውም የአረብ ሀገር ልጆችን ለመጥቀም ከሆነ ከነዚህኛው ሰዎች ብር ተወስዶ ለሌላ ሰው ለተቸገረ ሰው መስጠት በራሱ አረብ ሀገር ያሉትን ልጆች ያከስራል። ልብ በላችሁ አዳምጡ። 205 ሚሊዮን ብር ከአረብ ሀገር ልጆች ላይ ከለፉት ላይ ተወስዶ ኢትዮጵያ ላሉ ለተቸገሩ ሲሰጥ ብቻ ነው ምላሽ እየሰጠው ያለሁት። ለማንም ባለጌ ተሳደበ ብዬ ምላሽ አልሰጥም። ግን እኔ አብሬ ለበላሁት ለጠጣሁት ሰው ክብር ስላለኝ እቤቴ መተጠብ እርግፍ ብዬ ስላስተናገድኩ ከእጄ ስለበላ ስለጠጣ ኢትዮጵያም አብረን ተገናኝተን ስለበላን ስለጠጣ ቢሮክ ድረስ መጥቼ ቀርጬ ልክ እቤቴ ቁጭ ብዬ እርዳታ ለጀጎል በጎ አድራጎት ድርጅት አሰባስቤ ልክ ውለታዬ ግን ከኋላ እንድታማኝ አይገባም ነበር። ጥሩ ሰው ብትሆን ካጠፋው መተህ ቤቴ ሀቢባ እንዲያርገሻል ትለኝ ነበር። አየህ አሁን መረጃ አለኝ ሀቢባ ላይ ብለሃል። እባክህ መረጃውን ለጥፍልኝ፣ እየጠበኩ ነው። ደረሰኝ በስሜ ያጭበረበርኩበትን አምጣልኝ። አንተ ግን ጃጎልን ስትከፍ በሮይ ሰክሰስን አው ብዬሻለሁ እህቴ። እህቶቼ ዕጣ ሲደርሳቸው በቦታ ሆኜ በዚህ አጋጣሚ ሳሪ ቤት ገብተን ይሄ ነገር የተፈጠረው ሳሪ ቤት ገብቼ እየተጫወትኩ የዕጣው ፕሮግራም በሌላ ቦታ እየተላለፈ ነበር። እኔ ሳሪ ጋር ገብቼ እየተጫወትኩኝ ብዙ ኮመንታተሮች መጡና እንዴት ተስፍሽ ኢትዮጵያ አይደለም እንዴ ዕጣው ጋር ለምን አትሄድም ብለው ጠየቁኝ። ኧረ አልተጠራውም እኮ በቃ አልጠሩኝም። ስለዚህ ያው ያልተጠራውበት ቦታ ድንኳን ሰበራ አልሄድ ብዬ ጨረስኩ። ከዛም በኋላ በአካል ሳገኛቸው ሀቡንም ጠየቅኳት። ዋይ ለምን የእህቶቼ ደስታ ላይ ብገኝ ምን ችግር አለው? ምንም ችግር የለውም። አይደለም ለእህቶቼ ደስታ ዕጣ ሲወጣላቸው ቦታው ላይ ብገኝ ምን ችግር አለው? እያገዝናቸው አይደል? የጠየቅኳት ምንድን ነበር ብትጠሩኝ? ለእሷን ያልኳት ወይ ስላላወቀ ይሆናል ተስፍሽ እንደዚህ አትዘንበት ተብሎ ከዛን በኋላ አውርተን ከነሱ ጋርም ተነጋግረን ውጭ ጉዳይ ሚኒስቴር ስንት ጉዳዮች ለመስራት አብረን የገባ ነው። ፎቶቿን ማየት ትችላላችሁ፣ ቪዲዮቿን ልለጥፍላችሁ እችላለሁ። እያንዳንዱን ነገር ወንድም ካሊድ ባለው ኮኔክሽን ምክንያት ባዘጋጀው ሁኔታ የተለያዩ ውጭ ጉዳይ ሚኒስቴሮችን አብረን አግኝተናል። እነሱም ስለ ሰክሰስ ያወራሉ፣ እኔም ደግሞ ስለ ጀጎል አወራለሁ። ወንድም ካሊድም ተጨምሮ በእነዛ ነገሮች ላይ እናወራለን። ተዋውቀን ለመረዳዳት በጋራ መስራት እንዳለብን አወራን። እሷም መታ በቤቷ እንዲህ ባላችሁ መሰረት እንዲያረኩኝ ለዚህ ነገር ምናምን ብላ በቃ ምንም እኛ አጠገበውም ያለን አይመስልም። ፎቶዎች ላይ ብቻ ግን ታሳያለች። ችግር የለውም ለዛ ያንን ነገር አድርገን አብረን ተጋግዘን ሰራናቸው ማለት ነው። እሱን የጠየከኝ አላስተዋውቅም ስል ቅር ያለህና እኔን የከሰስከኝ በቦታው ላይ ያልተገኘው ያቅር ብሎ እኮ እንትን እንዳሰብኩ ሲጀመር ቅር የሚለኝ ምንድን ነው? 80 ዩኒቨርሳል በዓለም ያሉ ሰዎች ሲሰጡኝ ተናዳችሁ ነው እናንተ ወንዶች። ፎርዛት ማተር ጌሙን ስትጫወች እኔ እንቅልፌን ተኝቻለሁ። የመረጣችሁት ሰዓት ከኔ ጋር ከኒውዚላንድ ጋር ሰዓቱን የተጫወትሽበትን ሰዓት ይሁንና በእኛ ስንት ሰዓት ነው የሚለውን ነገር በኒውዚላንድ እዩ። የተጫወትሽው ተቆራርጦ ነው የደረሰኝ። ልክ አሁን አምተሽኝ ከጨረሽ በኋላ ተስፍሽና ብለህ ኦዲዮ እንደላክሽልኝ ሳላውቅ በፊት እንዳለው ማለት ነው። ስትጫወቺ አላየውሽም። ምን ጭራሽ አንደኛ ያንቺ ማግኘት ያንቺ መለወጥ ብኖር ኖሮ እኔም ካለኝ ነገር ላይ እህቴ ነሽ ደገፍ አድርጌ መስጠት የምችልበትን ነው እንጂ የምሰጠው ያንቺ መለወጥ ያንቺ ማግኘት ምኑ ነው የሚያቃጥለኝ? ቸግሮኝ ነበር የምታውቂኝ? አንድ አበባ ስል ታውቂኛለሽ። እንደው አሁን አንቺ የተሻለ ህይወት ኖሮሽ እኔ ቀንቼ እኔ ተስፋዬ ክንፈ በአንቺ ህይወት ቀንቼ ላይፍ ምናምን ትዳርህ እንዲህ ሲበላሽ ስራ ሲበላሽ ምናምን ፎር ዳት ማተር ማለት ነው። የኔ ትዳር ቢበላሽ ባይበላሽ የስንት ሰው ትዳርን ላይቭ ላይ አምጥተሽ ገበናችሁን አውጥተሽ የበተንሻቸውን ሰዎች ለምን ወደኋላ አትመለሽ? ምናቸክ አታርጋቸው? ቢበላሽ የኔ ትዳር ምን አገባሽ እንጂ ምን አገባሽ? በትዳራችሁ ላይ ምናምን በማግጥ ምን አገባሽ? ውሽማ የነሽ አንቺ ይመለከትሻል።
ወይስ አልዋሉ በማለት ሚስጥር አናወጣ ምናምን። እሱማ እኮ ተለጥፎ እኮ የተስፋዬን ጉድ ተብሎ እኮ ዓለም ያወቀው ነው። ያመንኩበትን እኔ የፈለግኩትን ባገባ ብፈታ ምን አገባሽ? የሰው ገበና ሰምተሽ አንቺ እያዋረድሻቸው፣ የሰው ገበና ሰምተሽ እናትና ልጅን እያጣላሽ ኦልሬዲ እስቲ ዝም ብላችሁ ተናገሩ ብቻ እያልሽ ንክት ታርገሽ ሶሉሽን ላሰጫቸው በሞቀበት ብቻ ከዩቲዩብ ላይ ያለን ኢሹ አምጥቶ 10 ሺና 20 ሺህ ሰው ማስገባት እኮ ቀላል ነው እህቴ። አንቺ ጋር ሰው መጣ አልመጣ እኔ ቤት አክብሮኝ የሚመጣው ጥርት ያለ ኦዲየንስ ነው የሚከተለኝ፣ በአክብሮት ነው የሚከተለኝ፣ የሚሰማኝ ይሰማኛል። ሚዲያው ላይ እኩል ነው ያለ። ከኋላችሁ መጥቼ ምን ተአምር ሰተሽ ምንድን የተለየ ማዕረግ የሚያስገኘው እህቴ? ሶ እኔ ብሰራው ማስታወቂያን እንዲህ ስሰራ ብዙ ማስታወቂያ ትሰራለች እናትዬ። ብዙ ማስታወቂያ መስራት እኮ መልካምነት ነው። ምንም የተለየ ነገር የለው። ባንቺ ማግኘት ኮምፕሌክስ የሚጫንብኝ ምን ጎሎኝ? ሲጀመር ምን ጎሎኝ? ምናልባት የኔን ስራ የኔን አቅም ስለማታውቂው ነው። ስትጠሪኝ ስመጣልሽ ወያላ ወር ደግሞ የሰፈር ተላላኪ መስየሽ ሊሆን ይችላል። ሲጀመር አካውንቴን አታውቂው ወይ ስራ ተበላሸብኝ ብዬ አማክሬሽ አላውቅ። ምን እንደምሰራ አታውቂ። የእውቀቴን ልክ አታውቂ። በመጣልሽ አፍሽ ህይወቴ ሲቀየር አንቺ የምትኖሪው ሌላ ቦታ፣ እኔ የምኖረው ሌላ ቦታ፣ በታሪክ ልንገናኝ ማንችል ሰዎች፣ ቲክቶክ የሚያስተዋውቀን እህትና ወንድሞች፣ መልካም ስራ ላይ ተባብረን የምንሰራ ሰዎች ያንቺ ማግኘት እኔ ጋር የሚያስቀናኝ ምንድን ነው? ምንድን ነው እሱ? ያንቺ ጊፍት ማግኘት እኔን የሚያስቀናኝ ምንድን ነው? በሰዓት ስንት እንደማገኝ ታውቂያለሽ አንቺ? አካውንቴ ላይ ስንት ብር እንዳለ ታውቂያለሽ አንቺ? ቸገረኝ ብዬሽ ጠይቄሽ አውቃለሁ። አግዥኝ ብዬሽ አውቃለሁ አንቺ። በእኔ ጉዳይ